ናቸው የደገናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ቤቲ በጣም በሚያሳዝን ሁኔታ ማለት ነው እንደዚህ ጎዳና ላይ ወጣ። እንግዲህ ኪራ ይመጣል ቤት ይወስደኛል እያለች መንገድ ላይ ተቀምጣለች ማለት ነው። በጣም ያሳዝናል። ምክንያቱም ያው በዚህ ጊዜ ሰው የዘራውን የሚያጭደውና እሷ የሰራችው ክፉ ነገር ራስ ወዳጅነት እንደዚህ ያደርገውታል ማለት ነው። ጎዳና ላይ ወጣ በሱ ፍቅር እንድታብድ አድርጓታል። ይሄ ምንድነው? ያው እንግዲህ ለሰው ልጅ ትንሽ ርህራሄ የላትም። በጣም ጨካኝ አረመኔ ሴት ናት። ጽናትን እንደዚህ ስታሰቃይ ያረገዘችውን ልጅ በመርዝ ጠጥታ ስትገድል፣ ከዛም ደግሞ አንድነትንም እንደዚሁ ስትመታ ልጅዋን እዛ ለገንዘብ ብላ በገንዘብ ደልላ የሰውን ህይወት እንድታበላሽ የሰውን ገላ ቀርጻ እንድትልክላት እያደረገች ነበረና በቃ ዛሬ ደግሞ እንደዚህ በእንደዚህ አይነት ሁኔታ ጎዳና ወጥታለች ማለት ነው። በጣም ያሳዝናል። ኪራና ጽናት አሁን በድጋሚ ደስታቸውን እያጣጣሙ ነው። አሁንም እንግዲህ ሌላ ሴራ ጠንስሳ ካልመጣችባቸው ኪራና ጽናት እንግዲህ በፍቅር ፈዳ ዘና እያሉ ነው። ደስታቸውን እያጣጣሙ ነው። ግን ደስታቸውን እንዲያጣጥሙ አልሰጠቻቸው። እንግዲህ የማትፈነቅለው ድንጋይ የለም። አዋ ሆና ብቻለሁ ብላ ጎዳና ላይ ወጥታለች። ብትወጣም ግን አዎ ትንሽ ቆይታ ሌላ ነገር ታደርጋታለች ብዬ አስባለሁ። ምክንያቱም ጽናት ምስኪን የዋህ መልካም ክትብ ሰሩባት ራሱ ክፉ ለመስራት የማታስብ ጥሩ መካሪ መልካም እህት ናትና እንደዚህ ልቧ ተሰብሮ በቀደም ያው ስታለቅስ ነበረና ወንድ ልጅ ነው ምንም ማለት አይደለም። ከዛችም ነኝ ማለት ይችላል። እሷ ግን ያው በጣም ልቧ ተሰብሮ ነበረና ያው የተሰበረ ልብ ዛሬም ደስታውን እያጣጣመች ነው። ደስታውን ዘላቂ ያድርግላችሁ ብለናል። ከምር ግን ያው ደስ ይላሉ። ቤቲ ግን ያው አሁንም አደገኛ ናት። ቤቲ በሌላ መንገድ መታ አሁን ይሄን የመሰለ ፍቅራቸውን እንዳትበትነው እንፈራለን። ምክንያቱም ጽናት የህዋ ምስኪን ልጅ ስለሆነች ያችኛው ደግሞ በጣም መርዝ ሲበዛ ቤቲ ሲበዛ መርዝ ናት። ኪራ ደግሞ ያው ከሁሉም ጋር ያለ አቋሙን አይታችኋል ሁላችሁም ማለት ነው። ጽናትን ከዚህ በፊት ስለኔ አንቺ ያለሽኝ አንቺ ነሽ ብሎ እንግዲህ በመሃል ደግሞ ከኔ ለኔ ከእናቴ ውጪ የምታስብልኝ ሴት ቢኖር ቤቲ ናት ብሏል ማለት ነው። አሁን መልሶ ከጽናት ጋር ሆኗል። እሱ ግን አቋም የሌለሽ ከዛችም ጋር ያለ ነውና ስለዛ ጽናትዬ እንግዲህ ፍቅርሽን እስከ ዘላቂ ያድርግልሽ ምኞታችን ነው። ምክንያቱም መወሰን አለበት ከማን ጋር መሆን እንዳለበት መወሰን አቅቶታል ይመስለኛል ልጁ ማለት ነው ሲያየው። ቤቲ በጣም መርዛማ ልጅ ናት። ጽናት ግን ለኪራ በጣም የምታስብ የምትሳሳ በጣም ምስኪን ልጅ ናት እና ስለዛ በምስኪንነቷ እየተጎዳች ነው ያለችው። ምክንያቱም ኪራ እየጎዳት ነው። አንድም ከአንተ እንድትርቅ ወይም አድርገህ አንዴ መቀመጥ ነው። ከዛ ለዛችም አለች ለዛችም አለው እያልክ ልጅቷን እንዳትጎዳት ድጋሚ ማለት ነው። ድጋሚ መጎዳት የለባትም። ፍቅራችሁን እስከመጨረሻ አድርግላችሁ ደስ ትላላችሁ። ጽናትዬ የተሰበረው ልብሽ እንኳን ተጠገነ እንኳን ደስ አለሽ የኛ መልካም የኛ የህዋ ከምር ከጽናት ብዙ ነገር መማር እንችላለን። በቃ አለ አይደል ሰው መጥፎ ቢሰራባት ራሱ ለሰው ክፉ የማትመኝ በጣም ምስኪን ልጅ ናት። ይሄንም ትምህርቷን ትታ ለቤተሰቦቿ ስትል ደፋ ቀና የምትል ከምር ስደትን ታስታውሰናለች እና እሷን ስናይ ማለት ነው። ብዙ መስዋዕትነት እየከፈለች ነው። ብዙ ችግሮች እየደረሱባት ነው። በጣም ቀስሟ እየተሰበረ ነው ያለውና ኪራ እንግዲህ ደግመህ ጽናትን እንዳትጎዳት እንግዲህ አበረታታት ማለት ነው። ምክንያቱም አንተ መጥፎ ነገር ብትሰራባትም እሷ ሰራብኝ ብላ መጥፎ ነገር መስራት ማታስብልህ ጥሩ ነገር መልካም ነገር የምትመኘው የምትሳሳልህ እህትህ ናችና እንግዲህ ተንከባከባት። ተንከባከብና ያዛት። እንደሌሎቹ ራስ ወዳጅ ሴት አይደለችም። በጣም የምታስብልህ ሴት ናት።
ስለዛ ተንከባከባት፣ ያምሩባችኋል። ፍቅራችሁን እስከ ዘላቂ እስከ መጨረሻ ያደርግላችሁ። እኔ ደስ ብሎኛል። ማነው እንግዲህ በክራና በጽናት መጨመር ደስ አለው። ማን ነው እንግዲህ ለቤቴ እንግዳ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮቹ እንደ ልማዳቸው ሼር፣ ላይክ በማድረግ እንዲሁም በኮመንት ሀሳብ አስተያየታችሁን ጻፍ ጻፍ በማድረግ አበረታቱኝ ይላችኋለሁ። እናም ሁላችሁንም ከልብ ከልብ አመሰግናችኋለሁ። ክብሩልኝ፣ ጀዛከላህ ካይር ብያለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ይሁን። እንግዲህ ባይ ባይ። በቀጣይ እንግዲህ በአዲስ ምዕራፍ ሲመጡ እኛም ይዘን ከች እንላለን። እናም አብሽሩ ማለት ነው።